ከመሞቷ 17 ሰዓት በፊት በደስታ ስትጨፍር ደስታዋን ስታጋራ የነበረችው ይህች ሴት ከሰዓታት በኋላ ደግሞ ሞተች የሚል ድምፅ ደስታዋን የተጋራላት ማህበረሰብ መርዷን አደመጠ። አንዲት በተስፋ የተሞላች ነፍስ ከአምስተኛ ፎቅ ራሷን ወርውራ ሞተችም ተባልን። ጉዳዩ ሰሞነኛ ጉዳይ የነበረው የቀነኒ አዱኛ ጉዳይ ነው። በዚህ ከፎቅ ራሷን ወረወረች ይባል እንጂ በትናንትናው ዕለት የተጋራው ምስሏ ደግሞ ከመሞቷ በስተጀርባ አንድ የተደበቀ ነገር ይኖር ይሆን እንደሚያስብል ነገርም ተገኝቷል። በማህበራዊ ድረገጹም የሞቷ ነገር ሌላ መልክ ሳይዝ አይቀርም፣ ሞተች የተባለበት ቀን ደግሞ እጮኛዋ በቤት ውስጥ መኖሩ ነገሩን ከራስ ማጥፋት ጋር ብቻ እንዳናያይዘው ያደርገናል ይላሉ። ሞዴል ቀነኒ አዱኛ የማደግ የመለወጥ የመስራት ፍላጎት ጉጉት ጥረት ነበራት። ነገር ግን በድንገት ሞቷ ተሰማ። እንዴት ለምን ፖሊስ እያጣራው ነው ይለናል። ነገር ግን የቀነኒ አባት የቀብር ስነ ስርዓቷ ላይ ሁላችሁንም የምጠይቃችሁ የልጄን እውነት አፈላልጉልኝ፣ እንደ ሃጫሉ ሞት ተደባብሶ እንዳይቀርብኝ ብለውን ነበር። ቀነኒ ከህልሞቿ ጋር በድንገት ከተቀበረች ሳምንት ሆኗት። በድንገት ሞቷን የሰማው ቤተሰብ ባዘን ውስጥ ሆኖ ዛሬም ፍትህ ይጠይቃል። ምንድነው የተፈጠረው? አሁንም ደጋግሞ ይላል። ማህበራዊ ድረገጽ ላይ ደግሞ እንዲህ የሚል ድምፅ ተንሰራፍቷል። ተራራ የማይጋርደው በፌሚኒስት ነን ባዮች ጋጋታ የማይሸፈነው ጨለማ የማይደብቀው ሴት አመራሮችን አብስተናል ፕሮፓጋንዳ የማይጠግነው ከሚያብለጨልጩ ሴት አርቲስቶች ጨረርና ትርኪ ምርኪ ባሻገር ላልፎ ያጅ ሁሉ የሚታይ ስርዝ ድልዝ አለ። የጠባሳ ቁልል የቁስል ክምር ያልሻረ ህመም በጠባሳ ሰንበርና መስመር ሰርቶ ደምቆ ቀይ ደም የቋጠረ የግፍ ተራራ ከሩቅ ይታያል። አሁን በየጊዜው ሴቶች ላይ የሚፈጸም ጥቃት በዝተዋል፣ ዘግናኝነቱን ጨምሯል። ይህን ጥሬ ሀቅ መካድም መሸሽም አይቻልም። አሲድ የተደፋባት የሐረርጌው አያንቱ የባህር ዳሯ ሕፃን ኤቨን፣ በመቀሌ የቀላሚኖ ተማሪ የቤተልሔም ገብረ ሚካኤል ግድያ፣ በነቀምቴ ሰሞነኛ የታዳጊዋ አያንቱ አሰቃቂ ግድያ፣ የቀነኒ ልብ ሰባሪ ትራጀዲ ፍጻሜ። ከሁሉም ነፍሶች ስቃይና አልፈት ጀርባ አንድ ወንድ አለ። ይህንን መካድ ዓለም ላይ ወንድ የሚባል የለም ብሎ እንደመከራከር ነው። በመሆኑ ሕግ በገንዘብ አቅም በስልጣንና በዝነኝነት በሚደፈቅበት በዚህን ጊዜ በሕይወት የመኖር መብትን ተነጥቆ ፍትህንም ተነፍጎ ላሉት አሳዛኝ ነፍሶች ሲል የተሳሳተ ድምዳሜ ላይ ቢደርስ እንኳን ግድ የለንም እና ለድምፃዊ ወግኖ ልክ ከመሆን ፍትህን ከምትሻ ነፍስ ጎን በመቆም መሳሳት ቢኖር እንኳን መሳሳቱን እመርጣለሁ፣ ፍትህ ለቀነኒ የሚሉ ድምፆች በዝተዋል። ይህንን ከላይ ያሰፈርኩላችሁ ሐሳብ የጥለያሜ ሐሳብ ነው። ሰላም ይኑረን፣ ተስፋን አንጣ። ውድ የቻናሌ ቤተሰቦች እንደምን ሰነበታችሁ? አብራችሁን ትቆዩ ዘንድ ግብዣዬ ነው። ሰናይ ቆይታ። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ እጮኛ የሆነችው ሞዴልና የማስታወቂያ ባለሙያ ወይዘሮ ቀነኒ አዱኛ ዋቆ ሰኞ ዕለት መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ ከቤቷ ማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ላይ ሕይወቷ ማለፏን የአዲስ አበባ ፖሊስ ማስታወቁ ይታወሳል። ክስተቱ በተፈጸመበት ወቅት በቤት ውስጥ ነበር ያለውን ጓደኛዋን ድምፃዊ አንዱዓለም ጎሳን በቁጥጥር ስር ውሎ እየመረመረ መሆኑንም ፖሊስ ጨምሮ ገልጾ እንደነበር ይታወቃል። ምዕራብ ሐረርጌ ውስጥ የተወለደችው ቀነኒ ሞዴልና የማስታወቂያ ባለሙያ ነበረች። የባህላዊ አልባሳትን በመልበስ በተለይም በማህበራዊ ሚዲያ ላይ በይበልጥም ትታወቅ ነበር። ከግድያዋ ጋር ተያይዞ የተለያዩ ሐሳቦች እየተነሱ ቢገኙም ዛሬም ድረስ ማህበረሰቡ የፍትህ ጥያቄው እንዲከበር እየጠየቀ ባለበት ሰዓት አንድ ምስል ከወደ ማህበራዊ ድረገጽ ላይ ተሰራጨ። ፊቷን ተመታ፣ አይኗን ሸፍና የሚያሳይ ይህም በፍቅረኛው አንዱዓለምና እርሷ መሃል ግጭቶች ያይሉ እንደነበር አንዱ ማሳያ ነውና ከግድያው ጀርባም ይኖር ሆኖ የሚል ጥያቄ በስፋት ተይዞ ይገኛል። ይህም ብቻ ሳይሆን ይህንን ፎቶ የተመለከቱ ሰዎችም የተለያዩ ሐሳብ ከሕጉ ጋር ተይዞ እያሰፈሩም ይገኛሉ። አሊሻሚሻ የተባለ አንድ ወንድም እንደዚህ አለ። የዛሬ 2 ዓመት ገደማ ነበር የአርቲስት አብርሃም በላይነህ ሻሌ ጓደኛ ወይንም ፍቅረኛ የሆነችው ዶክተር ቤዛ አርቲስቱ ከሚኖርበት ህንፃ ላይ ራሷን ወረወረች ተብሎ ሰማን። ሶሻል ሚዲያ ላይ ሁሉ ጀስቲስ ፎር ዶክተር ቤዛ ማለትን ጀመረ። የአዲስ አበባ ፖሊስ ልክ የቀነኒን እንዳደረገው አብርሃምን አስሮ ይዞ የመረመርኩኝ ነው፣ እንደጨረስኩኝ ለህዝብ ይፋ አደርጋለሁ አለ። ሁሉም ሰው ውጤቱን እየጠበቀ ዝም አለ። እናም ምንም አዲስ ነገር ሳይኖር ዓመት ሞላው። ፖሊስ ምንም ይፋ ያደረገው ነገር አልነበረም። የሟቿ ዶክተር ቤዛ ቤተሰቦችም ሲጠየቁ ተጠርጣሪው አርቲስት በስር ላይ እንደሚገኝና ምንም ውሳኔ እንዳላገኘ ተናገሩ። የሟቿ እናት ፖሊስ ምንም ማስረጃ የላችሁም ብሎናል ብለው ነበር። ሆኖም
አርቲስቱ ዓመቱን ሙሉ እስር ቤት እንዳለ ነበር የሚያውቁት። ታዲያ በዓመቱ እስር ላይ ነው ተብሎ ሲታሰብ እሱ አዲስ አልበሙን ለማስተዋወቅ በሰይፉ ሾው ድንገት ብቅ አለ። ሁሉም ሰው እንደ አዲስ ሾክድ ሆነ። ሰይፉም ህዝቡ እስር ቤት እንዳለን የሚያውቀው አንተ ምን ትላለህ ብሎ ጠይቆት ነበር። አርቲስት አብርሃም በፍጹም እኔ ለጥቂት ሳምንታት ብቻ ነበር እስር ላይ ነበርኩት፣ ውጭ ሆኜ ነበር ኬዙን ስከታተል የነበረው። ፍርድ ቤቱም ነፃ ብሎኛል። አሁን አልበሜን ለማስተዋወቅ ነው የመጣሁት አለ። ፍቅረኛው ከሱ ቤት ወድቃ በሞተች በዓመቱ አልበም ይዞ መጣ። አንዳንዴ የዚህ ሀገር ህግ እንዲያ ነው። የሚገርመው የሟቿ ዶክተር ቤዛ ቤተሰቦች አርቲስቱ ከእስር ሲፈታ የሚሆን ከፍርድ ቤት ነፃ ሲባል ምንም ነገር እኛ እናውቅም ነበር ብለዋል። በአንድ ሚዲያ ላይ ቀርበው እናትና አባት በየሚዲያው ዛሬም እስከ ዛሬ የህግ ያለ እያለ ያለቅሳሉ። ግን ሁለተኛ አልበሙን እሱ በመስራት ላይ ይገኛል። በተጋበዘበት በየትኛው ሚዲያ ስሟንም ማንሳት አይፈልግም። ስለዚህ የቀነኒም ጉዳይ ተደባብሶ እንዳያልፍ ይለናል። እኛም ተማጽኖ ዋነኛው ጉዳይ ይህ ነው። የተወደዳችሁ የቻናሌ ቤተሰቦች ይህንን መርሃ ግብር ለምታደምጡ መልእክት ትሆን ዘንድ ይህንን ሐሳብ አሰፈርኩላችሁ። አይዞ መሞት የለም። ንጉሥ ዳዊት ወደ ሥልጣን ከመምጣቱ በፊት ብዙ ትግል አሳልፏል። ዳዊት ያጽናናው ንጉሥ ሳውል ካልገደልኩ ብሎ አሳዶታል። ከሞት የተረፈው ሰው ከጉድጓድ ያወጣውን ዳዊትን አሊ ብሎ ጠልቶታል። የኔ ሕይወት ያለው የዳዊት መቃብር ላይ ነው በማለት ሳውል አምኗል። ሳውል የዳዊት እርግጠኛ ጠላቱ ሲሆን የሳውል ልጅ ዮናታን ደግሞ የዳዊት እርግጠኛ ወዳጁ ነበር። ጨርሶ አይጨልምም፣ ሁሉ ጠላት ሁሉ ወዳጅ አይሆንም። ለዳዊት በረኝነት አቅም የንጉሥ ጠላትን መሸከም ከባድ ነው። ሰው ግን የተሰጠውን አልችልም አይልም። ሳውል የነገውን የዳዊትን ክብር አይቶ ፈራ። ዳዊት ደግሞ የዛሬውን ትግል አይቶ ተስፋ ቆረጠ። መድረሻችን ከኛ ይልቅ ለሚጠሉን ይታያቸዋል። ዮናታን ምንም እንኳን አልጋ ወራሽ ቢሆንም ዳዊት እንዲነግስ ይፈልግ ነበር። ፍቅር ለወዳጁ ንግስናም ይለቃል። እነዚህ ብሩካን በብሉይ ኪዳን የአዲስ ኪዳንን ኑሮ የኖሩ ነበሩ። ዮናታን ዳዊት ተስፋ እንዳይቆርጥ ሊያበረታታው ሲሞክር፣ ዳዊት ግን ሁሉም ነገር አብቅቷል የሚል ስሜት ውስጥ ገብቶ ነበርና እንዲህ አለ፣ እኔና በሞት መካከል አንድ እርምጃ ያህል ቀርቷል ብሎ ማለ። ምሎም ተስፋ ቆረጠ። የሞትን ድምፅ ሰማ። ሕይወት ሳይሆን ሞት የሚሸተው በአቅሜ የማልመልሰው ጠላት መጥቶብኛል፣ መደበቅ እንዳልችል ሰራዊት ያሰኛል፣ ዘመን እንደ ገደል ከርቶኛል እያለ የሚጨነቅ ሰው ብዙ ነው። አዲሱ ሬሳ የቆየውን አስነሳ እንዲሉ ከልጅነቱ ጀምሮ ያሳለፈውን ትግል እያሰበ የዛሬን ማዕበል እየደመረ እኔ ለደስታ አልተሰራውም፣ ለባ ቀለቤ ለክሶ ኑሬ ነው የሚል ዕለት ዕለት እየጨመረ ነው። በሞትና በእርሱ መካከል አንድ እርምጃ የቀረ የሚመስለው ሰው እጅግ ብዙ ነው። ያዕቆብ በዚህ ስሜት ውስጥ ሆኖ የጭንቀት ሌሊትን የፍርሃት አዳርን አስተናግዶም ነበር። ወንድሜ ይገለኛል ብሎ በመፍራት የምጥ ሌሊት አሳለፈ። የነደፋቸው ስልቶች ረፍት አልሰጡትም። ለሚስቶቹና ለልጆቹ ለማማከር ልቡ አላዘዘውም። ብቸኛ ያዕቆብ ካልባረከኝ አልለቅም ብሎ ሙሉ አዳር በእንባ ጸለየ። ሲነጋ ግን እንደፈራው አልነበረም። ወንድሙ በፍቅር ተቀበለው። ዘመናት ፍርሃቱ ከንቱ ነበርም። ቦታው ላይ ሲደርስ ሁሉም ነገር እንዳሰበው አልነበረም። ዳዊትም አብቅቶልኛል፣ ካልተገናኘን ስላደረክልኝ በጎነት ሁሉ አመሰግናለሁ ብሎ ዮናታንን ቢሰናበትም እውነቱ ግን ያልነበረም። ዮናታን ቀድሞ ሞተ። ዳዊት በሳውል ዙፋን ተቀመጠ። እንደውም የምንሞት ሲመስለን ልንኖር ተፈቅዶልናል ማለት ነው። ጠላት የሞትን ድምፅ ሲያውጅብን ከዘማሪው ዳዊት ጋር በመሆን አልሞትም በሕይወት እኖራለሁ እንጂ እግዚአብሔርንም ሥራ እናገራለሁ ልንል ይገባናል። ድባቴዎች እየተጫጫኑን ሲመጡ ሰውነት መዛል፣ ተኝተን ስንነሳም የድካም ስሜት፣ ደጁን መፍራት፣ ከሰዎች ጋር መገናኘት አለመፈለግ፣ ካለንበት ዞን ላለመውጣት መጣር፣ እሞታለሁ የሚል ፍርሃት እየተጫነን ይመጣል። ከብዙ ጠውረዶች ጠብቀናቸው የነበሩት ነገሮች ካለመሳካታቸው የተነሳ በዙሪያችን የሚያረካ ነገር ፈልገን በማጣት ወደዚህ ስሜት ልንገባ እንችላለን። ድባቴዎች እንደ ድንጋይ የሚጫኑ የራሳቸው ሙቀት ያላቸው እስር ቤቶች ናቸው። ፈጥኖ መጸለይ፣ ቃለ እግዚአብሔርን መስማት፣ ወደ ቤተ ክርስቲያን መሄድ፣ ከወዳጆቻችን ጋር መጫወት አስፈላጊ ነገር ነው። የሚሰማን የሞት ድምፅ ከሰማይ የመጣ ሳይሆን ድባቴ ያስከተለው መሆኑን በመገንዘብ መንቃት አለብን። ሞት ሌባ ነውና ማንም ጋር መጣው ብሎ መታወቅም። ከሁሉ በላይ በውስጣችን የሞት ድምፅ ስንሰማ ክርስቶስ እኔ ሕይወት ነኝ ያለውን ማስታወስ ይገባል። በባህሩ ማዕበል እየተወዘወዘ ያለው ጳውሎስ የቁም እስረኛ ሆኖ ወደ ሮም የሚወሰደው ሐዋርያ ብዙ ቀንም ፀሐይን ከዋክብትንም ሳናይ ትልቅ ነፋስን ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ ብሏል። ክርስቲያን ተስፋ ቆርጦ አይቀርም እንጂ ተስፋ መቁረጥ ሊሰማው ይችላል። ጳውሎስን ያበረታው ግን በሮም መናገሻ በቄሳር ፊት ወንጌልን ትሰብካለህ ያለው የጌታ ቃል ይፈጸማልና በባህር ውስጥ አልቀርም የሚለው እምነቱ ነው። ሰው ቃል እያለ ይፈራል፣ ተስፋ ይቆርጣል። ነገር ግን
በራሳችን ፈቃድ አልመጣንምና በራሳችን ኃይል መኖር አንችልም። ክፉ ጠረን ያለ የሞት ሽታ ሲመጣብን ክርስቶስ ሕይወት ሽታ መሆኑን ማመን አለብን። ዓላማችን ቢጠፋንም እግዚአብሔር ግን በእኛ ላይ ዓላማ አለው። ተረስተን በምድር ላይ የቀረን የማይኖር ኑሮ የተሰጠን አይደለንም። ለቀኑ የሚሆን ኃይል ከሰማይ ይመጣል። ክርስቶስ ለቆሰለው ሥጋችን ለዛለው መንፈሳችን ሕይወትን ይሰጣል። መጥወለጋችንን ሊያለመልም እርሱ ወደ እኛ ይመጣል። አላበቃም፣ ሕይወት ክርስቶስ ነው። ሞታል የሚለውን የጠላት ድምፅ አትስማ። ክርስቶስ ሞትን የሚያሸንፍ ሕይወት ነው። ጨለማ የራሱ ሕልውና የለውም። የብርሃን አለመኖር ጨለማን ይፈጥራል። ሞትም ሕልውና የለውም። ክርስቶስ ሕይወት ካልሆነልን የሚበረታብን ነው። ክርስቶስ ሕይወት በሆነበት መሞት የለም። አይዞህ ወዳጄ መሞት የለም ማለትን ወደድኩኝ።